ሰላም ጤና ይስጥልን ከኦሮሚያ ሚዲያ ኔትወርክ ለታዊ ዜና ይዘን ቀርበናል ከዜናዎቹ ጋር ራሄል ግርማ ነኝ የኢህአዴግ ስራ አስፈጻሚ ኮሚቴ ባካሄደው መደበኛ ስብሰባ የተለያዩ ውሳኔዎችን አሳልፏል የስራ አስፈጻሚ ኮሚቴው ባወጣው መግለጫ በግንባሩ አባላት መካከል የነበረው አንድነት በሚፈልገው ደረጃ እንዳልነበር በግምገማ ማየቱን ገልጿል ይህን ለማሻሻል የሚያስችል ውይይት መደረጉንም አስታውቋል ከዚህ በተጨማሪ የተገኘው ነጻነት ወደ ስርዓት አልበኝነት የመግፋት አዝማሚያ መታየቱን የገለጸው ኮሚቴው የህግ የበላይነት እንዲከበር የሚያስችሉ ስራዎች እንዲሰሩ አቅጣጫውን አስቀምጧል ኢትዮጵያዊ ማንነት ከብሔር ማንነት ጋር ተጣጥሞ እንዲሄድ ለሚሰሩ ስራዎች አቅጣጫ ማስቀመጡንም የኢህአዴግ ስራ አስፈጻሚ ኮሚቴ በመግለጫው አውስቷል የፖለቲካ ድርጅቶች የህብረተሰቡን ጸጥታና ደህንነት በማረጋገጡ ረገድ ገንቢ ሚና እንዲጫወቱ ጥሪ እየቀረበ ነው የባዩ ከተማ የጸጥታ አካላት ለኦኤምን በሰጡት አስተያየት የዲሞክራሲ ሽግግሩን ለማሳካት የህብረተሰቡን ደህንነት ማረጋገጥ ይገባል ይሁን እንግዳ አስተያየታችሁን እንደዚህ አቀናብራቸዋል መጀመሪያ ህገ መንግስቱ መከበር አለበት ህጉ የበላይነት ህዝቡ አምኖ የሚሰራ ከሆነ አንድነት ይኖራል ብዬ አስባለሁ የህዝብ እኩልነትን ማክበር ነው የህዝብን አንድነትን አክብሮ በመስራት ህግ የበላይነትን ጠብቆ መኖር ነው ላለው ጨዩም ሰከነሞ ይረዱጉም ሱፋከነ በተኮተን ተነራይጋም ሽግግሩን እውን ለማድረግ እንዳንድ ሰው ጸረ ዲሞክራሲ የሆኑ ድርጊቶችን እታገላለሁ ፓርቲለን ሲያሳ ማበየከሰሶቹ አዘረን በሀገሪቱ ውስጥ እየተንቀሳቀሱ ያሉ የፖለቲካ ፓርቲዎች በፍትሃዊ መንገድ ለህዝባቸው መቆም አለባቸው አባላቶቻቸውንም መፈተሽ አለባቸው ላል ዳብለን ሲያሳ አገራገሩማ ሳኔ ከመጅሩት ታይ የፖለቲካ ፓርቲዎች ልዩነታቸው እንዳለ ሆኖ በኦሮሞ ህዝብና በአገር ጉዳይ ላይ በመተባበር መስራት አለባቸው የፖለቲካ ድርጅቶች የትምህርት ጥራትን ሊያረጋግጥ በሚችል ፖሊሲ ላይ ትኩረት መስጠት እንዳለባቸው ተገለጸ ለኦኤምን አስተያየታቸውን የሰጡ የከፍተኛ ትምህርት ተቋማት መምህራን የመምህራንን የኢኮኖሚ አቅም ማሳደግ ጠቀሜታው የጎላ ነው ብለዋል የመምህራኑን አስተያየት ያቀናበረው መሐመድ ሲራጅ ነው የትምህርት ጥራት የሚገኘው መጀመሪያ ጥራት ያለው መምህር ነው ጥራት ያለው መምህር ደግሞ ለመፍጠር ጥራት ያለው ክፍያ ያስፈልጋል በተለይ የኢትዮጵያ ትምህርት ፖሊሲ መምህራንን እና ሌሎቹንም ደሃ የማድረግ ነው ያለው ብዬ ነው ማስበው ብዙ ጊዜ ትምህርት ደሃ ያደርጋል ወይ ለመምህራን የሚያስፈልጋቸው ነገር ከተመቻቸላቸው መምህር እንግዲህ አሁን ወዴት ነው የሚሄደው ራሱን ስኪሉን አፕ ወደ ማድረግ ነው የሚሄደው የፖለቲካ ድርጅቶች በዚያ እንኳን ብዙ ስራ መስራት መቻል አለባቸው ስፔሻሊ የዚህ ነገር ፖሊሲ የትምህርት ፖሊሲን ጨምሮ ሌሎቹንም ትውልድን የሚገነባ ፖሊሲ መገንባት በጣም ክሪቲካል ሆኖ በልጦ መገኘት አለባቸው የሶማሌ ህዝብ ዲሞክራሲያዊ ፓርቲ ሶዴፓ አቶ ሙስጠፋ ዑመርን የሶማሌ ክልል ፕሬዝዳንት እንዲሆኑ በእጩነት ማቅረቡ ውስጥ አዋቂ ምንጮች ተናገሩ ውስጥ አዋቂ ምንጮች እንዳሉት አቶ ሙስጠፋ ዑመር የክልሉ ፕሬዝዳንት ሆነው ለመመረጥ በክልሉ ምክር ቤት ይሁንታ ማግኘት ይጠበቅባቸዋል የቀድሞ የክልሉ ፕሬዝዳንት አብዲ ኢሌ በቅርቡ ከስልጣን መነሳቱም ይታወሳል የዲሞክራሲ ሽግግሩን ለማሳካት የሀሳብ ልዩነቶችን ማቻቻል ወሳኝ ድርሻ እንዳለው ተነገረ በፊንፊኔ ከተማ 4 ኪሎ አካባቢ የሥራ መፈለጊያ ማስታወቂያ ሲያነቡ ሪፖርተራችን መለሰ ድርብሳ ያነጋገራቸው ስራ ፈላጊዎች አስተያየት እንደሚከተለው ይቀርባል ልዩነቶች በመካከላችን ይኖራሉ የየራሳችንን ሐሳብ ነገር ግን ተከባብረን በአንድነት መኖር የምንችልበት ነገር ሀገሪቱ ውስጥ እንዲኖር ሁላችንም የየራሳችንን ጥረት ማድረግ አለብን ከአመራር ፓርቲዎች ደግሞ በጣም ሰከን ብሎ የማሰብና ህዝቡን ወደ ለውጥ ጎዳና በሰላማዊ መንገድ እንዲመጣ መጠበቅ አለባቸው የሚል ግምት አለኝ የተሻለ አስተሳሰብ ልክ አሁን ያለው የለውጡን ማራመድ የሚችል አስተሳሰብ ይጠበቃል ማለት መሪውን የሚሄደውን ያክል ህዝቡ ሊከተል ይገባል በአስተሳሰብ የሚል ግምት አለኝ ለውጡን ተከትሎ እዛም የሚታዩ ነገሮች አሉ ሰላሙ የሚጠብቀው ደግሞ ህዝቡ እስከሆነ ድረስ ደግሞ ይህን ሰላም አስቀጥሎ እንዲቀጥል ህዝቡ
ቴሌኮም የታሪፍ ቅናሽ ማድረጉን ገለጸ። ቅናሹ በስልክ የኢንተርኔት አገልግሎት ላይ የ43% የብሮድባንድ ኢንተርኔት አገልግሎት ላይ የ54% እንደሆነ የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ አስታውቀዋል። በተጨማሪም የስልክ ድምጽ ላይ የ40% እንዲሁም የሞባይል የጽሁፍ መልእክት ኤስኤምኤስ ላይ የ43% ቅናሽ መደረጉን ገልጸዋል። የታሪፍ ቅናሹ ከዛሬ ጀምሮ ተግባራዊ መደረጉ ይፋ ሆኗል። ዜናውን ያገኘነው ከመንግስት ኮሚኒኬሽን ጽህፈት ቤት ነው። Hawaasa Oromoo Saawud Arabiyaa magaalaa Riyaadiif naannoo ishee jiraattan hundaaf koreen deeggarsa Oromiyaa miidiyaa neetwork kan Riyaad sagantaa simannaa xiinxalaa siyaasaatiif daayirektara OMN obbo Jawaar Mahaammadiif akkasumas deeggarsa OMN qopheessee jira. Guyyaan isaa Sanbata yookaan Sabtii guyyaa 25 baatii 8 kuma namaaf 18 galgala sagantaan kun embaasii Itoophiyaa Riyaad Hai Safara keessatti geggeeffama. Sagantaa kanarratti xiinxalaan siyaasaatiif የአሸንድዬ በዓል በላሊበላ ከተማና በላስታ ወረዳ በደማቅ ስርዓት ተከበረ። በዓሉ ሴቶች በተለያዩ ጌጣጌጦች ተውበው በአደባባዮች የሚጨፍሩበትና የሚታዩበት እንደሆነ ነው የሚታወቀው። የዘንድሮ በዓልም በላሊበላ ከተማና በላስታ ወረዳ አሸንድዬን መልሶ መገንባት በሚል መሪ ቃል እየተከበረ ይገኛል። በዓሉም በየዓመቱ በዚህ ጊዜ ሴቶች በባህል ልብስ ተውበው በጭፈራና በተለያዩ ባህላዊ ዝግጅቶች ያከብሩታል። በዓሉ በአማራ ክልል ሻዴ ወይም አሸንድዬ በመባል ሲታወቅ በትግራይ ክልል ደግሞ አሸንዳ በሚል ስያሜ በየዓመቱ ይከበራል። ዕለታዊ ዜና በዚህ ተጠናቀቀ። ሰላም።